አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። እንግዲህ ጠፍቼ ሰንብቼ ወደ ቻናሌ ተመልሻለሁኝ ማለት ነው በሰላም። ያው እንግዲህ ወደ ቻናሌ ያልገባሁበት ምክንያት ያው የምታውቁም ታውቃላችሁ፣ የማታውቁም ደግሞ ለ2 ሳምንት እግድ ተጥሎብኝ ነበረ። አልሐምዱሊላህ የ2 ሳምንት አሁንም እንዲህ 2 ቀን ይቀረዋል፣ አልሞላም ጨርሶ። እርግጥ ቢሆንም ግን እንግዲህ ለቀቀልኝ መሰለኝ። ምንም ባያስተማምን ይሄ የቶፕ ስራ ምንም አያስተማምንም ማለት ነው። ምክንያቱም በጣም ጥንቃቄ የተሞላበት በጣም እንደ ቲክቶክ እንደ ሌላው ስራ አይደለም ማለት ነው። በጣም ጥንቃቄ የሚፈልግ ስራ ነው። ኮፒራይት የሚባል ነገር አለ። ድምጽ እንትን ቢል እንዲህ ሙዚቃ ምናምን እኔ አሁን ቲክቶክ ላይ ሙዚቃ ከፍተው ነው፣ እዚህ ግን እንደዛ አይደለም ማለት ነው። ብቻ የቲክቶክ ሙዚቃ ዩቲዩብ ላይ ተመጣ አይሰራም። ግዴታ ዩቲዩብ የላከልንን ዩቲዩብ አሁን ሾርት ቪዲዮ ስንሰራ ማለት ነው ዩቲዩብ ሾርት ቪዲዮ የሚሰራልን አለ። የውጭ ሀገር የህንዶቹ የኛ ሀገር ቋንቋ ሳይሆን የውጮቹ ቋንቋ አለ። እሱ በሱ ታልሆነ እሱ የሰጠኝ ታልሆነ እሱም እንትን እንዲያለ ገብቶኛል ማለት ነው። አንድ ጊዜ ተዘቀደም እንትን ብዬ ኮፒራይት አድርጎ አጥፍቶብኛል ማለት ነው። እና እዚህ ጋር ደግሞ ጓደኞቼም ረስተውኛል። ብዙ አጋጣሚ ተሰማችሁኝ። ያው እንትን ስላልኩ ነው ማለት ነው። ፕሮፋይሌን እና ሃንድሌን ስለቀየርኩ ነው የጠፋሁባችሁ ይመስለኛል። ትናንት ጀምሬ ላይ በመካከር ያለሁኝ ግን ጓደኞች አልመጣችሁልኝም። ብዙ አጋጣሚ ፕሮፋይል እና ሃንድሌን ስለቀየርኩ ነው እንጂ እኔው ራሴ ነኝ። ያው ግዲያት የተጣለብኝ ስለምታውቁ ብዬ ነው። ግዲያቱ ተነስቶልኛል መሰለኝ። አልሐምዱሊላህ እንግዲህ ጀማመር ያለሁኝ ማለት ነው። ሾርቶቹን እየለቃቀኩ እና ደግሞ ሃንድሌን እና ፕሮፋይሌን የቀያየርኩበት ምክንያት ደጋግሜ ሚሴጅ ይመጣል አይመጣም ግዴታ ተደረገብኝ። ምንም እንቅስቃሴ ማድረግ ስለማልችል እሱን ለማየት ነበረ። እስካሁን ምንም አይነት ሚሴጅ አልመጣልኝም። አልሐምዱሊላህ ያው እንግዲህ ለቆልኛል ማለት ነው። እንግዲያው እንዴት መጣብሽ ለምትሉት ደግሞ ላይቭ ከፍቼ ነው የነገርኳችሁ። ምቶች ነግሬያችኋለሁ። ላይቭ ላይ ሆኜ እንደው 2 ደቂቃ አልቆየሁም ማለት ነው። ከ2 ደቂቃ በላይ አልሆንኩም። ወዲያው ነው ሜሴጅ መጥቶልኝ የዘጋብኝ ማለት ነው። ቪዲዮውን ያስጣለኝና ህፃን ልጅ ገብቷል፣ የህፃን ልጅ ድምጽ ዩቲዩብ ይሄ ላይቭ የህፃን ልጅ ላይቭ ነው የሚል ነው። 14 ቀን 2 ሳምንት ድረስ የአዋቂ የትልቅ ሰው መሆኑን ታላረጋገጡ ጭራሹንም የመጨረሻ ማስጠንቀቂያ ነበር የመጣልኝ። ከዚህ ቀደም ኮፒራይት መጥቶብኝ ስለነበረ አሁን ደግሞ 2ኛ ነው። አሁን እንግዲህ 3ኛ ያንን የአዋቂ የትልቅ ሰው መሆኑን ታላረጋገጥኩኝ እንደሚደልትብኝ 2 ሳምንት ሲሞላው እንደሚደልትብኝ ነው የነገረኝ ማለት ነው። እኔ ግን አስተካከልኩ ብያለሁ። እንግዲህ ደግሞ የጎደለው ነገር እንዳለ እንጂ እድሜን ከፓስፖርት እድሜ ጋር ከፓስፖርት እና ተሱ ጋር አመሰካክሬ ባንድ ላይ እንደገና የፓስፖርት ፎቶ ጠየቀኝ። የፓስፖርት ፎቶ አስገባው። እሱን ሁሉ እንደተቀበለኝ ነው ሜሴጅ የመጣልኝ። እንግዲህ ደግሞ አላቅም ማለት ነው። ሌላ ደግሞ ምክንያት እንዳለ እንጂ እስኪ 1-2 ቀን ቀርተዋል። እስኪ ደግሞ ተዛን ወዲያ ምን እንደሚፈጠር ያለው ለጊዜው ብቻ አሁን እንደማየው ደህና ይመስለኛል ማለት ነው። ምንም አይነት ሜሴጅ አልመጣልኝም ማስጠንቀቂያ። ይኸው 3ኛ ቀን ገባ እያልኩ ነው ማለት ነው። ፕሮፋይል መቀያየር ተጀመርኩ 3 ቀን ሞላኝ። እንግዲህ ይሄንን ተንቀሳቀስ እግዲያ ቢኖርብኝ ሜሴጁ ሊመጣ ይችላል። ምናልባት ያ እግዲያቱ ተነስቶልኝ ይሆናል። ይሄንን እድሜን ስለሞላሁኝ የፓስፖርት እንትኔንም ፎቶ ስላላኩኝ በጎግል እንትን ማለት ነው ያንን ስላረኩኝ ይመስለኛል ተቀባይነት አግኝቻለሁ። እንደዛ ነው ሜሴጁ የመጣልኝ ለጊዜው።
ብዙም ግን አላመንኩበትም ማለት ነው። ብዙም ምንም እያመንኩበት አይደለም ማለት ነው። እና ኢትዮጵያ የሚሰራ ሰው ልጅ ህፃን ልጅ እንደገና ደግሞ ጫጫታ ወከባ የበዛበት እንደዚህ በጣም ጥንቃቄ የሚፈልግ ስራ ነው። ወላሂ ተበስተጀርባ የልጆች ድምጥም ሆነ የትልቅ ሰውም ሆነ ጫጫታና ወከታ የበዛበት ቤት ተሆነ ምንም ለመስራት አይመችም ማለት ነው። ተስፋ ያስቆርጣል እላችኋለሁ እህቶቼ። እና ኢንሻአላህ እስቲ ደግሞ እስኪሌውና ደግሞ በዙ ተስተካክሎልኝ ተቀጠለልኝ አልሐምዱሊላህ ነው። ደስ የሚል ነገር ነው። እንኳንም ለቀቀልኝ። እና ደግሞ ተዝም የሚከብድ ነገር ተሆነ ምንም ማረግ አልችልም ማለት ነው እንግዲህ። እና ተስፋ የሚያስቆርጥና ጥንቃቄ የበዛበት ነው እላለሁኝ። እህቶቼ ጓደኞቼ ደግሞ ሃንድሌንና ፕሮፋይሌን ስለቀየርኩ ነው እንግዲህ ወዲህ ነው ተመለሱ። እኔም እመጣለሁኝ እናንተም ዝለቁ ሰልሙኝ እላችኋለሁኝ ውዶቼ። ይሄን ሁሉ ሪከርድ እንደማሰሙት አውቃለሁ። አሰሙትም እርግጠኛ ነኝ። ግን ይሁንና እንግዲህ ወደ ድሮ ወደ ስራዬ እቀጥላለሁ ማለት ነው። በተመቼ ሰዓትም ቢሆን ቀን በቀን ባልገባም አልፌም ቢሆን ለመግባት እሞክራለሁ ማለት ነው። ኢንሻአላህ ሰው ቤት ነው፣ ምንም ማድረግ አንችልም። እንግዲህ ቋሚ ስራችን እሱ ነው ብለን አልመጣንም። ቋሚ ስራችን ያው ሸቃላነታችን ነው። አላህ ጋር ደግሞ ይሄ ተመቻችቶልን ተሰራን ደግሞ ኢንሻአላህ ደስ ይለኛል ማለት ነው።